ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? እነሆ ትኩስ ፈጣንና ታማኝ መረጃዎችን ወደ እናንተ የምናደርስበት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አርዕስተ ዜና። በመተት አስፈራርታ 300 ሺህ ብር ልትወስድ የሞከረች ተጠርጣሪ በቁጥጥር ስር ዋለች። ዝርዝር አለን። የትራፊክ ቅጣቱ አንሷል ሚኒስቴሩ። በትራፊክ ቅጣቱ ተማረናል አሽከርካሪዎቹ። ዝርዝር አለን። ኢሉሚናቲዎች መነሻቸው ከየት ነው? ዓለምንስ በሚስጥር ይቆጣጠራሉ? በዝርዝር ትሰሙታላችሁ። አሜሪካ ተጠቃች። ዝርዝር አለን። በመተት አስፈራርታ 300 ሺህ ብር ልትወስድ የሞከረች ተጠርጣሪ በቁጥጥር ስር ዋለች። 300 ሺህ ብር በባንክ ካላስገባህ በመተት በቤተሰብ ላይ ጉዳት አደርሳለሁ በማለት ግለሰብን ስታስፈራራ የነበረች ተጠርጣሪ በቁጥጥር ስር መዋሏን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ተጠርጣሪዋ አለምነሽ አጉማስ የተባለች ሲሆን ወንጀሉን የፈጸመችው ህዳር 22 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 2 ወሎ ሰፈር አካባቢ ከሚገኝ አንድ ፕላዛ ውስጥ ነው። ግለሰቧ በፕላዛው በጽዳት ሰራተኝነትና በአሳንሰር ተቆጣጣሪነት ተቀጥራ የምትሰራ ነበረች። የግል ተበዳይ አቶ ግሩም ነጋሽ ሙሉ ሰው በተመሳሳይ ህንፃ ላይ ከሚገኝ አንድ የግል ድርጅት የፋይናንስ ኃላፊ ናቸው። አቶ ግሩም ነጋሽ ሙሉ ሰው ለፖሊስ በሰጡት ቃል እንዳስረዱት የኔ ሰው የሚባል ግለሰብ ከአማራ ክልል ሰሜን ጎጃም ዞን ቢኮሎ አካባቢ እንደሚውል በመግለጽ 300 ሺህ ብር በባንክ ካላስገባ ልጅህን የሰይጣን መሳቢያ አደርጋታለሁ የሚል የማስፈራሪያ መልእክት በማያውቁት ስልክ ተደውሎ እንደደረሳቸው ተናግረዋል። የግል ተበዳዩ ያቀረቡትን አቤት ተቀብሎ የነበረው ፖሊስ ቴክኖሎጂን በመጠቀም የተደወለበትን ስልክና የማስፈራሪያ መልእክት ያስተላለፈውን ሰው ድምጽ ማንነት ለመለየት ሰፊ ጥረት አድርጓል። በዚህም ጥረት ተጠርጣሪዋ የግል ተበዳይን በመከታተልና በማጥናት ወንጀሉን እንደፈጸመች ታውቋል። ማንነቷን በመደበቅና ድምጿን በመቀየር አስፈራርታ 25 ሺህ ብር በባንክ እንዲያስገቡላት አድርጋ ነበር። ቀሪውን 275 ሺህ ብር ለማስላክ ስትሞክር የግል ተበዳይ ለፖሊስ በሰጡት መረጃና ፖሊስ ባደረገው ጠንካራ ምርመራ ተይዛለች። ለመላክ ካዘጋጀችው የማስፈራሪያ ጽሑፍ የእጅ ስልኳ ላይ በመገኘቱ ተጠርጣሪዋ በቁጥጥር ስር እንድትውልና ምርመራ እንዲጣራባት ምክንያት ሆኗል። የላንቻ አካባቢ ፖሊስ ጣቢያ ተጠርጣሪዋን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። ፖሊስ አንዳንድ ግለሰቦች ሰዎችን በማጥናትና በባዕድ አምልኮ በማስፈራራት በቀላሉ ለመበልጸግ ጥረት እንደሚያደርጉ መገንዘብ እንደሚገባ አሳስቧል። መሰል ወንጀሎች ሲያጋጥሙ ነገሩን ከመደባበቅ ይልቅ በአስቸኳይ ወደ ፖሊስ በመሄድና መረጃ በመስጠት አጥፊዎች በህግ አግባብ እንዲጠየቁ ማድረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። አሜሪካ ተጠቃች። በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይ ጥቃት መድረሱን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ዝርዝር አለን። የአይኤስኤስ አባል እንደሆነ የተጠረጠረው ግለሰብ 2 የአሜሪካ ወታደሮችንና አንድ የሶሪያ አስተርጓሚን ተኩሶ መግደሉን ተገልጿል። ሌሎች 3 የአሜሪካ ወታደሮችንና የሶሪያ ኃይል አባላትም ቆስለዋል ተብሏል። በታሪካዊቷ ፓልሜራ በአሜሪካ ወታደሮች ላይ የደረሰው ጥቃት የሚያስቆጭ ነው ሲሉ የተናገሩት ትራምፕ ጉዳዩ አደገኛ መሆኑን ትሩዝ በተባለው ማህበራዊ ገጻቸው ላይ አስፍረዋል። ከጥቃቱ በኋላ ለሶሪያው ጊዜያዊ ፕሬዝዳንት አህመድ አልሻራ ስልክ ደውለው እንደተበሳጩ በመግለጽ ጉዳዩ ለሶሪያ አሳሳቢ ነው ሲሉም አክለዋል። ትራምፕ ለተሰዉት ጀግኖች ጸሎት እናደርጋለን፣ በዚህ ጥቃት እጃቸው ያለበት ሁሉ ዋጋቸውን ያገኛሉም ብለዋል። ፕሬዝዳንት ትራምፕ ለዚህ ክስተት ዋሽንግተን ጠንካራ ምላሽ ይኖራታል ሲሉ አስጠንቅቀዋል። የአይኤስኤስ አባል ነው ቢባልም ከአይኤስ ቡድን በኩል ግን ጥቃቱን አስመልክቶ የተሰጠ ማስተባበያ የለም። ፕሬዝዳንት ትራምፕና የሶሪያው አቻቸው አህመድ አልሻራ ባለፈው ወር በዋይት ሃውስ መገናኘታቸው ይታወሳል። የትራፊክ ቅጣቱ አንሷል ሚኒስቴሩ። በትራፊክ ቅጣቱ ተማረናል አሽከርካሪዎቹ። በኢትዮጵያ ከሚፈጸመው የትራፊክ ደንብ ጥፋት ብዛት ጋር ሲተያይ የሚቀጣው አሽከርካሪ አነስተኛ ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስቴሩ ተናገሩ። ሚኒስቴሩ ይህንን የተናገሩት ሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው ከአባላቱ ለቀረቡላቸው ጥያቄ ትላንት ታህሳስ 7 ቀን 2018 ዓ.ም ምላሽ በሰጡበት ወቅት ነው። የምክር ቤት አባሉ አቶ ዳውድ መሐመድ አሽከርካሪዎች የመንግስት ገቢ ዕቅድን ለማሳደግ በሚል በትራፊክ እንደሚቀጡ መናገራቸውን አስረድተዋል። አቶ ዳውድ አሽከርካሪዎች በተለይም በአዲስ አበባ የመንግስት ገቢ ለማሳደግ በሚል እቅድ አሽከርካሪዎች እንቀጣለን የሚል ቅሬታ እንደሚቀርቡ ጠቁመዋል። ከፍተኛ ገቢ ለማግኘት እንደሚታቀድ፣ እቅዱን ለማሳካት ደግሞ በወሩ አሊያም በአመቱ መጨረሻ ላይ ብዙ አሽከርካሪዎች እንደሚቀጡ ይናገራሉ። እውነቱ ይህ የደንብ ማስከበር ሂደት የትራፊክ ስርዓቱን ለማስከበር ነው ወይንስ ገቢ እንዲጨምር ነው? ግባችሁ የቱ ነው ሲሉ ጠይቀዋል። ለጥያቄው ምላሽ የሰጡት የትራንስፖርትና ሎጂስቲክስ ሚኒስቴር
ሚኒስቴር አለሙ ስሜ በእኛ አገር በእኛ እምነት ቅጣት ነው የሌለው ሲሉ መልሰዋል። ስላልተቀጣ ነው ሲሉ የሚያጠፋው ያሉት ሚኒስቴሩ የምናሽከረክር ሰዎች ብንታዘብ ሰው መብራት አያከብርም፣ የሚቆጣጠር ትራፊክ ከሌለ ቀይ መብራትም ይጣሳል ሲሉ ተናግረዋል። ቅጣት የሚጣለው ጥፋት ሲፈጽም እንደሆነ ያስረዱት ሚኒስቴር አለሙ ሳያጠፋ ሰው አይቀጣም፣ በስቷል አንሷል ከማለታችን በፊት አሽከርካሪውን ቅጣትን መፍራት አለበት ብለዋል። ሰው ካሜራ ተገጥሞ እንኳን አይፈራም፣ ሕግንም አያከብርም፣ የተለመደውን ዩኒፎርም የለበሰ የፖሊስ ካላየ በቀር ሲሉ ተናግረዋል። ሚኒስቴሩ አሽከርካሪ ሕግን እንዲያከብር ነው መረባረብ ያለብን እንጂ ቅጣት በዛ የሚለው ከሌሎች ጎረቤት ሀገሮች አንጻር ገና የኛ ሀገር ቅጣት በጣም ትንሽ ነው ሲሉ ከምክር ቤት አባል ለተነሳላቸው ጥያቄ መልሰዋል። ያለ አግባብ የሚቀጡ ካለ እነሱን ማረም ይገባል፣ ነገር ግን በእኛ ድምዳሜ ግን ቅጣት ያንሳል ብለዋል። ይህ ደግሞ ከጅቡቲ ጋር እንኳን ምን እንደሚመስል ማየት ይቻላል ሲል ትራንስፖርትና ሎጂስቲክስ ሚኒስቴሩ ተናግረዋል። ኢሉሚናቲዎች በምስጢር ዓለምን ተቆጣጥረው አዲስ ስርዓት ሊዘረጉ ነው የሚለው መላምት ለዓመታት ሲሰማ ቆይቷል። የዚህ ሐሳብ መነሻ በአውሮፓውያኑ በ1960ዎቹ የነበረ ልብ ወለዳዊ ክስተት ነው። ጀርመን የነበረው ኢንላይትመንት ኢራ ወይም የእውቀት ብርሃን ዘመን ከኢሉሚናቲ መነሻ ጋር ይተሳሰራል። ባቫሪያን የሚባል ምስጢራዊ ስብስብ ነበር። ይህም እንደ አውሮፓውያን አቆጣጠር በ1776 ነበር የተጀመረው። የተማሩ ሰዎች ተሰባስበው ሃይማኖታዊ ስርዓትና መዋቅርን ይነቅፉ ነበር። ፍሪሜሰን እንደተባለውም ሌላ ምስጢራዊ ቡድን ሁሉ ኢሉሚናቲም ተራማጅ ተደርገው ይወሰዳሉ። ወግ አጥባቂና ክርስቲያን ተቺዎች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ አንሰራሩ። አሁን ያለው ኢሉሚናቲ ከባቫሪያን ምስጢራዊ ቡድን እንደሚለይ በኢሉሚናቲ ላይ ጥናት የሰራው ቪዲዮ ብራምዌል ይናገራል። በምስራቃዊ ፍልስፍና የሚመራ ከተለመደው ባህላዊ አካሄድ የሚጻረር ንቅናቄ በምዕራቡ ዓለም የተስፋፋበት ወቅት ነበር። በወቅቱ ፕሪንሲፒያ ዲስኮርዲያ የሚል ጽሑፍ ታተመ። መንግስት አልባ ስርዓት የሚያቀነቅኑ ሰዎች ኤሪስ የምትባል የቀውስ አምላክን እንደሚያመልኩ ልብ ወለዱ ያትታል። ማህበራዊ ነውጥ ማስነሳት የሚፈልግ ቡድንን ህይወት ያስቃኛል። መጽሐፉን ካዘጋጁት መካከል አንዱ ሮበርት አንቶን ዊልሰን ነው። ዓለም አምባገነን ሆናለች፣ ቁጥጥር ጠንክሯል ብሎ ስለሚያስብ ማህበራዊ ነውጥ ለማስነሳት ለውጥ እንዲመጣ ይሻል። መገናኛ ብዙሃንን በመጠቀም ታዋቂ ባህልን በመገዳደር ሐሰተኛ መረጃ በማሰራጨት ለውጥ እንደሚመጣ ያምን ነበር ሲል በኢሉሚናቲ ላይ ጥናት የተሰራው ቪዲዮ ብራምዌል ይናገራል። ጸሐፊው ከሌላ ወዳጅ ጋር በመሆን ፕሌይቦይ መጽሔት ላይ ከአንባቢያን የተላኩ ናቸው ያላቸውን ሐሰተኛ ደብዳቤዎችን ያተሙ ነበር። ደብዳቤዎች ኢሉሚናቲ ስለተባለ ምስጢራዊ ቡድን መኖር ይገልጻሉ። ሰዎች የሚያነቡትና የሚሰሙት ምን ያህል እውነት እንደሆነ እንዲጠራጠሩ የማድረግ መንገድ ነበር። ብዙዎች ስለ ኢሉሚናቲዎች መኖር ማመን ጀመሩ። ጆን ኤፍ ኬኔዲን ማን ገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉ ኢሉሚናቲዎች ናቸው ተባለ። ወሬው እንዲሰራጭ ምክንያት የሆነው መጽሐፍ ተቀባይነት በማግኘቱ ዩናይትድ ኪንግደም ሊቨርፑል ውስጥ ቲያትር ሆነ። በ1975 ኢሉሚናቲ ሆኖ ጌም ለመጫወት የሚሆን ካርድ ሲታተም ከቡድኑ ጋር በተለምዶ የሚተሳሰሩ ምስሎች ታዋቂ ሆኑ። አሁን ላይ ጄዚ እና ቢዮንሴን ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብሎ ይታመናል። ሶስት ማዕዘን ያለው ቅርጽ በመስራት መድረክ ላይ ሲያሳዩ ይስተዋላል። ነገሩ እውነት እንዳልሆነ ቢታወቅም አሁን ድረስ ከ1960ዎቹ የተነሳው የሴራ ትንታኔ ዘልቋል። ፎርቻን በተባለውና በሬዲት ድረገጾች የሴራ ትንታኔው በስፋት ይሰራጫል። በ2015 በአሜሪካ በተሰራ ጥናት ግማሽ የሀገሪቱ ሕዝብ ቢያንስ በአንድ የሴራ ትንታኔ ያምናል። በአንግላ ሩስኪን ዩኒቨርሲቲ የምትሰራው ቬረን ስዋሚ እንደምትለው በተለያዩ ምክንያቶች ሰዎች በሴራ ትንታኔ ሊያምኑ ይችላሉ። አንዳች አይነት የስነ ልቦና ጤና መዛባት እንዳለባቸው መላምት የሚያስቀምጡ ባለሙያዎች አሉ። ሌሎች ባለሙያዎች ደግሞ በራስ መተማመንን የሚሸረሽር እውነትን ከመቀበል ይልቅ ቀላል ምላሽ ወይም ማብራሪያ የሴራ ትንታኔን ሰዎች ሊመርጡ እንደሚችሉ ይናገራሉ። የተማሩ ሰዎች በሴራ ትንታኔ እንደሚያምኑ በቅርቡ የተሰራ ጥናት ይጠቁማል። ባለሙያዋ እንደምትለው በደቡብ ኤሲያ ሀገራት የሴራ ትንታኔ ህዝብን ለመቆጣጠር በመንግስታት ጥቅም ላይ ይውላል። በተቃራኒው በምዕራቡ ዓለም ሰዎች አድማጭ እንዳጡ ወይም እንዳልተወከሉ ሲሰማቸው ፊታቸውን ወደ ሴራ ትንታኔ ያዞራሉ። እንደ ዶናልድ ትራምፕ ያሉ መሪዎችም የሴራ ትንታኔን ሲያቀነቅኑ ይሰማል። ባራክ ኦባማ አሜሪካ አልተወለዱም የሚለው እና ጆ ባይደንን ያሸነፉበት ምርጫ ተጭበርብሯል የሚለውን እንደ ምሳሌ ማንሳት ይቻላል። በሴራ ትንታኔ የሚያምኑ ሰዎች መደበኛ መገናኛ ብዙሃንን የማመን እድላቸውን ውስን ነው። ለዘረኛ፣ ለመጤ ጠልና ለአክራሪ እሳቢዎች ይጋለጣሉ ስትል ባለሙያ ታስረዳለች። ትራምፕ በልሂቃን የተገፉ ሰዎች ውክልናን እንደሚሰጡ ሲናገሩ ይደመጣሉ። በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራምዌል እንደሚለው በ1960ዎቹ በጻፈው መጽሐፍ ኢሉሚናቲን ዳግም
ዳግመኛ የቀሰቀሰው ሰው አሁን የሴራ ትንታኔውን እጅግ መስፋፋቱን ሲያይ ሊደነቅና ሊደሰትም ይችላል። ሐሰተኛ መረጃን የመዋጋት ዘመቻ መስፋፋት እንዲሁም ማህበራዊ ሚዲያ የሚገፋው መረጃ ሁሌም እውነት እንዳልሆነ የማሳቅ ንቅናቄ ማደግ እንደ ኢሉሚናቲ ያሉ የሴራ ትንታኔዎችን ያከስሙ ይሆናል ብለው ባለሙያዎች ይገምታሉ።